ጤና ይስጥልኝ። ውሃ ልማት ነው የምንረዳው። ቧንቧው ፈነዳ ቦይ ሰው አጠፋበው ምን ልርዳው? ሄሎ ውሃ ልማት ከመብራት ኃይል ነው የምንደውለው። ኧረ መብራት ኃይል እዛ ህዝቡን በመብራት ልጦ አሳረገ ደልክ ደግሞ እዚህ ውሃ ልማት ተደውላላ። እኔ እኮ መብራት ኃይሎች ግርም የምትሉኝ ቀኑ ሙሉ መብራቱን ታበሩና ልክ ሲመሽ የምታጠፉት ነገር ምን ይባላል? ዘዳርክ ናይት ሰውየውን ቀሉን ተሆነ ይሄን ሰሞን ማታ ማታ ውሃውን የምታጠፉብን ነገር ምንድነው? እንትን ነው ምን ዘመግማት ናይት። ኧረ በእግዚአብሔር እኔ 12 ቀኑ ነኝ ገሬን ከታጠብኩሽ ምን ትለኛለህ? ግማታም ኧረ ኦኬ ሰይ ማሂር ዘ ዳርክ ናይት ዋስ ሂር። ሄሎ አታ ሄሎ ትት ዛራና ቻንድራ የሚባለውን ፊልም አሁን የለኝ ነው። አታ ዛራ ነው ቻንድራ ነው ሴቱ ዛራ መሰለኝ። አሬው ታክሲ አባራበኝ የኔ ወንድም ራበህ ያጂ በየኔ ፍቅር በቃ ፒዛውን እዘዥ። እኔ ደግሞ 2 ኪሎ ቁርጥ እዘዥ። ስታይል አባ መጣ የኔ ቆንጆ። ማን ነው ለማኙ? አረ ያዘው። እሺ ተመልካቾቻችን በዛሬው ፕሮግራማችን ለ20 ዓመት ያልተያዩ እናትና ልጅ ሲገናኙ ነው ያለን። ልጄ እማዬ እኔ በጣም ተቀይሜሻለሁ። አባቴ ሲሞት እኔን ጫካ ውስጥ ጥለሽ ሌላው እንዳገባሽ ሰው ነግሮኛል። ውሸት ነው። እውነት ነው። እሺ በቃ እውነት ነው። እንዴት ነው ይስታርጋለሽ? ያብራግሽ ክፋይ እኮ ነኝ። እንዴት ነው ለወንድ ብለሽ ጫካ ውስጥ ትኛለሽ? ልጅ አጥፍቻለሁ፣ በድያለሁ። ጸጸት ውስጡን በልቶ ሊጨርሰኝ ሲል ልጅሽ አልሞተም ከአሜሪካን ሀገር መጥቷል ሲሉኝ ይሄው በእምብርክ ከጅቡቲ ድሬዳዋ መጥቶ ይቅርታ ልጠይቅ። ከአሜሪካን ሀገር እኮ አይደለም የመጣሁት ከአሜሪካን ኤምባሲ ነው። ከአሜሪካን ሀገር ነው የመጣው አላልከኝም እንዴ? አረ ማዘር ከአሜሪካን ኤምባሲ እኮ ነው ያልኩት። አይ ይሄንማ እንኳን ጣልኩት። ያማል እንዴ አንተ? በጣም ያመኛል። አረማኒ ከንቲባችን እንወዳለን። እስከሞት እንወዳለን። ምድረ ቀንዳውጣውላ። እሺ አሁን በከተማችን ላይ ምን አዲስ ነገር ላድርግላችሁ? እኔ ክቡር ከንቲባ ቀጥል። አመሰግናለሁ ክቡር ከንቲባ። ምንድነው እንደኔ ሀሳብ ሀገራችን ፈጣን እድገት እንድታስመዘግብ አካል ጉዳተኞች ላይ ነው መሰራት ያለበት። አካል ጉዳተኞች ለምሳሌ ኮንዶሚኒየም ቤት ምናምን በነፃ ሊታደላቸው ይገባል። አዎ ልክ ነው። ብሩም ሀሳብ ነው። አዎ ክቡር ከንቲባ። በተጨማሪም ደግሞ አካል ጉዳተኞች ሰርተው እንዲውሉ ከመንግስት BYD መኪና ነገር ቢበረከትላችሁ። በቃ አዎ እንደሱ ዋው እናንተ ሁለታችሁ በጣም ቀና ልብን ያላችሁ። ኑ ወደ መድረኩ። እናመሰግናለን ክቡር ከንቲባ። ሃሎ ጤና ይስጥልን። 206 ተይዟል። ሌላ አሪፍ አለ 204። ሰላም ነው። አልጋ ፈልገን ነበር። እሺ መታወቂያ ስጠኝ። እሺ ይቻላል። አሁንም ወረቀት ላይ ነህ እንዴ? ዲጂታል ጋር ዲጂታል ስጠኝ። ኧረ አባቴ ዲጂታል አላስኩም ይቅርታ። እሷን ስለምናውቃት እንካ ቁልፍ። እሺ አመሰግናለሁ። ግን ዋይፋይ ፓስዋርድ እሷ ጋር አለ። ጉድ እኮ ነው። ዛሬ ደግሞ አስማሪውን ይዘው መጣች። ምንድነው መኪና ላይ የምትታከከው? እንደበል ወደዛውን ከመኪና አንቺ መኪና ነው ሲከፍት ፈንደስ ከዚህ ቁልፍ ይበልጣል ነው የምትይው? ብራዝ መቼም ከዚህ ቁልፍ አይበልጥም። አንዳንዴ ተመተሉ ነገር እሺ አባ እንትን መታወቂያዬን እንዲያቀብኝ እሷን ኮማንደር ነህ እንዴ? አየሽ ፖሊስ ነኝ በየ አየሽ አንቺ ምን አይደለም ተስተታ አንዳንዴ ይቆራላ በቃ ይቆራል ደላስ ታክሲ አባራበኝ የኔ ወንድም ራበህ ያጂ በየኔ ፍቅር በቃ ፒዛውን እዘዥ። እኔ ደግሞ 2 ኪሎ ቁርጥ እዘዥ። ስታይል አባ መጣ የኔ ቆንጆ። ማን ነው ለማኙ? አረ ያዘው። ይሄን ቪዲዮ ለባምቢ አበሻ አድርሱኝ። ባምቢ አበሻ ፍቅሬን በ24 ሰዓት ውስጥ ማትቀበይኝ ከሆነ ይሄን በረኪና አጠጥቼ ለናቶም ነው ማጠጣው። ጫት ያመረቀናል ያስተሰርያል። ብራዘር ልጅ ቲክቶክ ላይ ታውቂዋለሽ? በጧቱ ምን ፍጠር ነው የምትለኝ? የተተፋ ባለጭ መሰልክ ልጅ አታውቂውም? አረ አዎ ቪዲዮቿን እኔ ይመጡልኛል። ምን አይነት ኮንተንት ነው የሚሰራው? እኔ እንጃ ምን አይነት ኮንተንት እንደሚሰራ አላውቅም። እንዲያው ቪዲዮቹ ይመጡልኛል አላልክም? አዎ እሱማ ይመጡልኛል፣ ግን ስክሮል ነው ማድረጋቸው። አምሮ ዛሬ በጧቱ ድንዝ ያለ ሰው የሚያጋጥመኝ ወንድሜ እባክህ እያያ ትለፈኝ። የሰባት ልጆች እናት ነኝ ያለህን እርዳኝ። አዎ የሰባት ልጆች እናት ነኝ ያለህን ነገር እርዳኝ። በይኪንጂ ነሻት ያሻት እግዚአብሔር ይስጥልኝ። አመሰግናለሁ፣ በጣም አመሰግናለሁ።
ፖስትፊል? አዎ። ፒያሳ አባ ፒያሳ ነሽ? አዎ ፒያሳ ነሽ። ሹፌር ያዝለት። ነግቢ ግን በእግር ነው የሚሄደው። አንተ እኮ ልብስ ገዝተህ ለእኔ ሳገዛቸው ጭራሽ እኔ ጋር ትወዳደር ነው። በቃ እኩል ነው የምንካፈለው። ህፃን አይደለም። እሺ ችግር የለም አሳያለሁ። ሌባ ነው። በጣም ያናደ 90 ሚሊዮን ነው የተዘረፍነው። አለቃ ገንዘባችንን ማስመለስ እንችላለን። እንዴት አድርገን ነው የምንችለው? ገንዘባችንን የዘረፈን እኮ በመተጣጠፍ ችሎታውም ሆነ በአካላዊ ፍጥነት ወደር የማይገኝለት ዝነኛው ዘራፊ ሳንጃው። ከሱ ላይ ማን ሊቀበልልን ይችላል? ጀብደኛው አለ አይደል? በቃ አይበገሬው ልትሬን ትችላለህ። ይሄ ጉራ አይደለም፣ ማስረጃ አለኝ። ለምሳሌ የ8ኛው ባላንዶር ዝርፊያ ላይ እጅ ያለበት፣ እንዲሁም የ2007 ወርልድ ባንክ ዝርፊያ ላይ ተሳትፌያለሁ። እንዲሁም የንጉሱ ዲያመንድ ሀብል ዝርፊያ። ቆይ እኔ ዘራፊ አይደለሁም፣ ጀስት ጀብዶቼን ለመናገር ያክል። አያነሳም፣ እየጠራ ነው። ሳውዲኛ ምሬ ሄሎ፣ ጀብደኛው ያልባሰው ግምት። ጀብደኛው ገንዘባችንን እንድታስመልስልን እንፈልጋለን። ፎቶና አድራሻውን ብቻ ላክልኝ። እናድርገው እንግዲህ ወንድሜ። ካልተሳትኩኝ ሳንጆ ነው ባንክ የሚባለው ሰው የቤት እዚህ ነው። ኦሄ እኔ እኮ ሌላ ነገር አስቤያለሁ። ጀስት ገርፌው ገንዘቡን ተቀብዬው መክሬው ይቅርታ አድርጌለት ለመውጣት ብቻ ነው። በሬሳዬ ላይ አልፈነዋ። በሬሳክ ላይ መሄዱ ግን አስፈላጊ ነበር። ኦኬ በጠዋት ከእናንተ ጋር ስታገላግኝ ምንድን ነው እሱ? ይሄማ ኤሌክትሪክ ሽጉጥ ነው። ኧረ አይደለም፣ ራሱ ነው። አይደለም አሁንስ? አይ ራሱ ጀብደኛው ስጠብቅህ ነበር። እንዴት የሚገርም አገባብ ነው የገባው። ጭራሽ የዘረፍኩህን እዚህ ነው የምታስቀምጠው? ይሄ ነገር እዚህ ጋር ያበቃ። እበቀልሃለሁ። በቀል ግን ፍቅርና በቀል የሚለው ፊልም አለቀ እንዴ? ማጠር የተፈጥሮ ጉዳይ ነው፣ ግን ማጠርህን እንዳትቀበሉ። ገመር ዝለል፣ ምግብ የተለያየ ነገር ብላ፣ ምግብ አበላብ፣ ገመር ዝለልበት፣ ስፖርት ስራ። እሺ ብራት አይዞህ። ሄሎ አፋልጉኝ ለጥፋችሁ ነበር? አዎ አየኸው? አላየሁት። ማን ነው? ሰላም ናችሁ? አለን። የምርጫ ካርድ ወስዳችኋል እንዴ? አዎ ወስደናል። ታዲያ ማንን ለመምረጥ አሰባችሁ? ገና አልመረጥንም። አልመረጣችሁም? አዎ። ታዲያ እኛ ምረጡ። ምን ፓርቲ ናችሁ እናንተ? እንዴ ምንድነው? ሴሰኛው ፓርቲ እንባላለን። እና እናንተ መርጠን ምን ነው የምንጠቀመው? እናንተኛ ምረጡ እንጂ በየ10 ሜትር ርቀቱ ፔንሲዮን ተክልላችሁ። እና እናንተኛ ምረጡ እንጂ ሀገሪቷን ቺቺና ነው የምናረጋት። እና እናንተኛ ምረጡ እንጂ በነፃ ቤት ለቤት መጋጫ እናድራለን። ቆመሽ ታይኛለሽ። ምርጫ ቅስቀሳ አድርጊ እንጂ። በጣም አሪፍ ነው። በቃ ምንድነው? መጀመሪያ ምረጥ። ሰላም ነው አባ። እንጀራ ማስጠኝ እስኪ። እንጀራ 25 ብር፣ እንጀራ 25 ብር። እኔ አሁን መኖር አለብኝ እዚህ ሀገር ላይ። እሺ ገመድ ስጠኝ። ገመድ 30 ብር ገመድ። መሞት መኖር የማይቻል በቃ